በዚህ መልኩ እንይዛለን በዚህ መልኩ እንይዛለን በደንብ ያያችሁ እንግዲህ በቀኝ ስለምመታ ነው ቀኝ ስለምመታ ይሄው በቀኝ በኩል ለመምታት እንዲመቸኝ አድርጌ እንደዚህ አድርጌ ይዤዋለሁ በግራ በኩል ደግሞ ትንሿን መቆረቆረባትን እጄን ይሄውላችሁ በዚህ በላይ በኩል አድርጌ አውጥቻታለሁ ማለት ነው ይሄ መሰረታዊ የከበሮ አያያዝ ነው እንግዲህ መሰረታዊ የከበሮ አያያዝ ይሄን ይመስላል ይሄ ደግሞ ትልቁ የከበሮ ክፍል ነው እንግዲህ ሲጨበጨብ የምንመታው የከበሮ ክፍል ይሄንኛው ነው ሲጨበጨብ የሚመታው ነው ሲሸበሸብ ደግሞ የምንቆረቆራት ወይም የምንመታት ትንሿ የከበሮ ክፍል እቺ ናት ማለት ነው ከዚህ በመቀጠል የምንሄደው እንግዲህ መዝሙር ሲጀመር ምን ጊዜም በሽብሸባ ነው አይደለም የሚጀምረው ስለዚህ መዝሙራችን ሲጀመር ይሸበሸባል ሲሸበሸብ ከበሮ እንዴት ነው የሚመታው በሽብሸባ ወቅት በምን መልኩ ነው የሚመታው የሚለው እንመልከት ልክ ከበሮ ስንጀምር ራሱ ልክ ሽብሸባችን አለ ሽብሸባው ሲሸበሸብ ሽብሸባው ልክ እንደዚህ ሲሸበሸብ ሽብሸባችን መሃል ላይ ሲደርስ ነው ልብ በሉ ልክ አሁን ከግራ አይደል ከግራ መሃል ላይ ወደ ቀኝ አይደለም ሄደው ልክ ሽብሸባችን መሃል ላይ ሲደርስ ከበሮ መቆርቆር ይጀምራል ማለት ነው ልክ እንደዚህ መቆርቆር ይጀምራል ትንሿን መቆርቆር ስንጀምር ልብ በሉ ሁለት መተን ልብ በሉ አሁንም በደንብ እንድትመለከቱ ፈልጋለሁ እዚህ ጋር 1 2 ከዛ በዛው መቀጠል ልብ በሉ 2 ደግሞ አሉ 1 ይሄው በዚህኛው በቀኝ እጃችን ደግሞ ፍን ያደረገን ሽብሸባውን እንድንጠብቅ ምታችንን እንድንጠብቅ ይረዳናል ማለት ነው በደንብ ተመልከቱ ይሄው 2 እንዲያደርገን መቀጠል እንችላለን ማለት ነው ያው ከልምድ የተነሳ ሁለትም መታችሁ ማስገባት ላይ ይተበቅባችሁ ይችላል ወዲያው አሁን ለምሳሌ ልክ ሽብሸባ እንደተጀመረ ዝም ብላችሁ ሁለትም ሳትመቱ ባንድም ብቻ ማስገባት ይቻላል ማለት ነው ምቱን ጠብቃችሁ እንቅስቃሴውን ጠብቃችሁ ባንድ ብቻ ማስገባት መከተል ይቻላል ማለት ነው ይሄው ባንድ ብቻ 2 ይሄው ሽብሸባ ላይ ከእንቅስቃሴ ጋር አብረን በዚህ መልኩ እንመታለን ማለት ነው ከዚህ በመቀጠል ደግሞ ምን ሄደው ወደ ትልቁ ነው ወይም ጭብጨባ ላይ ሲገባ የሚመታውን አመታት አሳያችኋለሁ ማለት ነው በሽብሸባ ወቅት የምንመታው ደግሞ ይሄንን ትልቁን የከበሮ ክፍል ይሆናል ሲመታ ይሄው ፍን እያደረግን ነው የምንቀጥለው ማለት ነው ምታችንን እንቅስቃሴያችንን ሽብሸባችንን እየጠበቅን ማለት ነው ስለዚህ ያው ለምሳሌ ትንሿን ይሄው ትንሿን እየመታው ሄድኩኝ የመታው ሄጄ ለሽብሸባ ጭብጨባ ላይ ሲገባ 1 አያችሁ እንደዚህ በዚህ መልኩ ጠብቀን መዝሙሩን እንቅስቃሴውን ጭብጨባውን ጠብቀን እንደዚህ እንመታለን ማለት ነው አንዱ የከበሮ ጥቅሙ እንቅስቃሴያችንን የመዝሙራችንን ፍጥነት ይገድብልናል ማለት ነው ይሄው በዚህ መልኩ በደንብ ከዛ ሲደረብም በዛው በዚህ መልኩ ይደረባል በዚህ መልኩ እንደረባለን ማለት ነው በዚህ መልኩ እንደረባለን ማለት ነው አንድ ጊዜ ደግሞ አለው ይሄው ያሸበሸብን ልክ ጭብጨባ ላይ ሲገባ 1 እንመታለን ከዛ አሁን ፍን ከዛ በዛው መቀጠል ከዛ በዛው እንቀጥላለን ማለት ነው ይሄው እስቲ በደንብ አሁንም አንዴ ደግሞ አለው እየተሸበሸበ ነው ትንሿ እየተመታች ነው ከዛ ጭብጨባ ሊገባ ነው 1 2 3 ይሄው በዛው እንቀጥላለን 1 ይሄው አሁንም ደግሞ አለው እናሸበሽባለን ያሸበሸብን ነው ልናስገባ ነው ልናጨበጭብ ነው 1 2 3
በዚህ መልኩ ቀጥላለን ማለት ነው እሺ አሁን አንድ ጊዜ ባጭሩ ልከልስላችሁ በፍጥነት ማለት ነው ከመጀመሪያ አንስታችሁ ቪዲዮውን እስካሁን እየተከታተላችሁ ከመጣችሁ በጣም ቀላል ነው ቀላል አድርገን መምታት እንችላለን ማለት ነው ስለዚህ ቀላል ነው ስል ታዲያ ትርጓሜውን ይያልኩኝ አይደለም ስለዚህ ከመጀመሪያ አንስታችሁ እየተከታተላችሁ እዚህ ድረስ ከመጣችሁ እስካሁን ያለውን አጠር ባለ መልኩ ለማስረዳት ወይም ለማሳየት ልሞክር ስለዚህ አሁን ከሽብሻባ ነው የምንጀምረው ሽብሻባው ሲጀመር ሁለት ጊዜ ትንሿን ቆርቆረን እንጀምራለን ከዛም በኋላ ወደ ጭብጨባ ሲሄድ አንድ መተን ከዛ በዛው እየቀጠለን እንሄዳለን ማለት ነው ይሄንን በተከታታይ ለማሳየት ያክል አሁን እናሸበሽባለን ሁለት መተን ያሸበሽብን ነው ልናጨበጭብ ነው 1 2 3 ይሄው በዚህ መልኩ የምንታን ሄዳለን ማለት ልክ ከጭብጨባም ወደ ሽብሸባ ሲገባ ባሳየኋችሁ መልኩ ሁለት ጊዜ መተን ነው እንገባው አሁን ወደ ሽብሸባ ልንገባ ነው ያው አሁን እኔ እንደውም 3 መትቼ ነው ያስገባሁት ማለት ነው ሁለትም መተን ስናስገባ አሳያችኋለሁ አሁን ወደ ሽብሸባ ልንገባ ነው ያው ሁለት መተን የተመለከታችሁ በደንብ ያው ወደ ሽብሸባ ጥሩ ስለዚህ እንዴት ከመዝሙር ጋር አብረን እንዴት እንደምንመታ ደግሞ በመዝሙር አሳያችኋለሁ ማለት ነው በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ እናምናለን አምነንም እንዘምራለን ማለት ነው መዝሙሩ እንዘምር መድኃኔዓለም አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ
ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ከቆያችሁ እናመሰግናለን እያለን እንግዲህ መሰረታዊ የመዝሙር ከበሮ አመታት ከብዙ በጥቂቱ ከረጅሙ ባጭሩ እንግዲህ ይሄንን ይመስላል። ከናንተ የሚጠበቅ